በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ቦታ ሚልክ ግሮቶ ይባላል። የወተት ዋሻ ማለት ነው። በዚህ ቦታ ላይ እመቤታችን ቅድስት ድንግል ማርያም የተወደደ ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ስትወጣ ስደት ከመጀመሪያ በፊት ከዋሻው ከወለደችበት ዋሻ ወጥታ እዚህ ጋር መታ ጡት አጥብታው እንደነበርና የምታጠባው ሰዓት እንደነጠበ በዛ ምክንያት አሁን ነው እንጂ ጥንት ዘመን ዋሻው ሁሉ ወደ ነጭነት ተቀይሮ እንደነበርና ለዘመናት ከዚህ ዋሻ ላይ ከግድግዳው ላይ እየፈቀፈቁ እየወሰዱ ብዙ ድውያን ሲፈወሱበት እንደነበረና ታምራት ሲያደርግ እንደነበረ የሚነገርበት ቦታ ነው። አሁን ሚልክ ግሮቶ በመባል ይታወቃል። ስደት ስትወጣ የተወደደ ልጇን ይዛ እናታችን የሚያሳይ ነው። አንዱ ይሄ ቦታ ነው። ጌልጌላ ላይም ከመግባቷ በፊት እንደዚሁ አይነት ነገር እንደተፈጠረ ይነገራል። ወደ ኢየሩሳሌም መግቢያ ላይ ያለው መንገድ ኢያሪኮ ማለት ነው። በዛ ጋር ነበር አድርጋ ወደ ግብፅ ሄደችው። እዛም ሌላኛው ቦታ ነው እንደዚሁ አርፋ ያጠባችበት ቦታ ይሄም አንዱ ነው ማለት ነው። እና ቦታው ፍራንሲስካን ካቶሊኮች ናቸው የያዙት። አሁን የተለያየ አይነት እድሳት ግንባታ ተደርጎለት የተባለው ነገር ለማየት አይቻልም። ይሄ ዶቄቱ ማለት ነው የሚበነው እንደ ወተት ነጭ የሆነው ግድግዳ የለም። አሁን ግን ቦታው እዚህ ጋር እንደሆነ ይነገራል። ያጠባችው ጌታችንን ማለት ነው። ከቦታው በረከት ሁላችንም